በየቀኑ የሚጓዙት በመኪና ሳይሆን በጀልባ ቢሆንስ? የሚኖሩበት ቤት በውሃ ላይ ተንሳፋፊ የሆነና የመጸዳጃ ቤቱ ፍሳሽ ቤቱን ባንሳፈፈው ውሃ ውስጥ ቢፈስስ? ዛሬ ይህንን አይነት ኑሮ ወደሚኖሩት ህዝቦች ልውሰዳችሁ። እርስዎም ሰብስክራይብ በማድረግ ይጀምሩ። በውሃ ላይ የተንሳፈፈው ከተማ። በናይጄሪያ ሌጎስ ዳርቻ ላይ በውሃ ላይ የተንሳፈፈ ዘመናዊ ባልሆነ መንገድ የሚኖር ማህበረሰብ ይገኛል። ታዲያ ይህ ተንሳፋፊ ሰፈር የቱሪስት መስህብ ሳይሆን የመኖሪያ ሰፈር ነው። ይህ ዓለም ማኮኮ በመባል ይታወቃል። የማኮኮ ሰፈሮች በምዕራብ አፍሪካ አሳ አጥማጆች የተቋቋሙ ናቸው። በዋነኝነት የሰፈሩ መስራቾች ከዛሬው ቤኒን እና ቶጎ የተሰደዱት የኦጎን ጎሳ ቡድንም ነበሩ። በመሆኑም ሌጎስ ወደ ግዙፍ ከተማነት ስትለወጥ ማኮኮ በአብዛኛው በልማት አልተነካችም ነበረ። ዛሬም ቢሆን ነዋሪዎቿ የዕለት ጉርሻን ለማግኘት የዕለት ተዕለት ጥረት ያደርጋሉ። ማኮኮ ውስጥ ጎ ሲቀድ የሚገለጠው በትራፊክ መጨናነቅ ሳይሆን በውሃ መጨናነቅና ለዕለቱ በሚዘጋጁት ነጋዴዎች ከሩቅ የሚሰማ የድምፅ ጥሪ ነው። ቤቶችን፣ ገበያዎችን፣ ትምህርት ቤቶችንና መንፈሳዊ ማዕከሎችን ከውሃ በላይ ባሉ ምሰሶዎች ላይ በመፍጠር ውስን በሆነ መንገድ ነገር ግን ገደብ በሌለው የፍላጎት ኃይል ሰርተዋል። ሃይማኖት በማኮኮ ውስጥ የህይወት ማዕከል ነው። አብያተ ክርስቲያናትና መስጊዶች በእንጨት ፎቆች ላይ ተቀምጠዋል። ዝማሬዎቻቸውና የጸሎት ጥሪዎች በውሃ ላይ ያስተጋባል። ለዚች ዓለም እምነት የማያቋርጥ መልህቅ ነው። ባህላዊ ወጎች፣ የተለያዩ ስነ ስርዓቶች፣ ተረትና ውዝዋዜዎች የማህበረሰቡን ማንነት ለማስቀጠል ወሳኝ ሚና ይጫወታል። በአስቸጋሪ ሁኔታ ውስጥ እንኳን ሰርግ ይከበራል፣ የቀብር ስነ ስርዓትም ይፈጸማል። የመላመድና የመቆየት ችሎታቸው መሰረታዊ እውነትን ያሳያል። እንደነዚህ ያሉ ማህበረሰቦችን እንደ ችግር ከመመልከት ይልቅ ኑሮን ለማሸነፍ ደፋ ቀና የሚሉ አድርገን ልንመለከታቸው ይገባናል። በአየር ንብረት ለውጥ በተጠቃ ዓለም ውስጥ ማኮኮ ውሃን ከመቃወም ይልቅ ከውሃ ጋር ስለመኖር ጠቃሚ ትምህርት ይሰጣል። የባህር ከፍታ መጨመር በዓለም ዙሪያ የሚገኙ የባህር ዳርቻ ከተሞችን ሲያሰጋ፣ ማኮኮ በውሃ ላይ ህይወትን እንዴት መንደፍ እንደሚቻል ያሳያል። ማኮኮ መደበኛ ያልሆነ የፈጠራ ማዕከልም ነው። የተለመዱ የግንባታ ቁሳቁሶች ሳያገኙ ነዋሪዎች የራሳቸውን ዘዴዎች ፈጥረዋል። እንጨት፣ የፕላስቲክ በርሜሎች በመጠቀም ቤቶችና የማህበረሰብ ቦታዎችን ለመገንባት ችለዋል። በማኮኮ ያለው ትምህርት ቤት ሌላ የተስፋ ብርሃንን ይወክላል። ምንም እንኳን ኢኮኖሚያዊ ጫናና መጨናነቅ ቢኖርም ብዙ ልጆች በየቀኑ ወደ ጊዜያዊ ትምህርት ቤቶች እየቀዘፉ ነው። በጎ ፈቃደኞች በተወሰኑ አቅርቦቶች ያስተምራሉ። ቤተሰቦች ልጆቻቸው እንዲማሩ መስዋዕትነት ይከፍላሉ። በዚህ ውስጥ ትምህርት መብት ብቻ ሳይሆን የህይወት መስመር መሆኑን እናስተውላለን። ማኮኮን አንድ ላይ የሚይዝ ቁልፍ ኃይል ሴቶች ናቸው። በመሆኑም የማህበረሰቡ ኢኮኖሚያዊ፣ ማህበራዊና ስሜታዊ ምሰሶዎች ናቸው። በማኮኮ ውስጥ ያሉ ሴቶች የተጠበሱ አሳዎችን ከመገበያየት ጀምሮ ህፃናትን እስከ መውለድና መደበኛ ያልሆኑ ትምህርትን እስከ ማደራጀት ይተጋሉ። ሸክሙን የሚሸከሙት ከሸክማቸው በላይ ነው። ይህም በጽናትና በክብር ነው። በተለይ በተገለሉ ማህበረሰቦች ውስጥ ሴቶችን ማብቃት የፍትህ ተግባር ብቻ አይደለም፣ የመላው ማህበረሰቦች ህልውናና እድገት ላይ የሚደረግ ኢንቨስትመንት ነው። ምናልባትም በጣም የሚያስደንቀው በማኮኮ ውስጥ ያለውን ህይወት የሚገልጽ ጠንካራ የማህበረሰብ ስሜት ነው። ግለሰባዊነት ብዙ ጊዜ በሚከበርበት ዓለም ይህ ተንሳፋፊ ሰፈር የተለየ ዋጋ ያለው ስርዓት ያቀርባል። በመደጋገፍ በመተባበርና በጋራ ህልውና ላይ የተገነባ የህይወት ዘይቤ ይከተላል። አለመግባባቶችን የሚፈቱት በማህበረሰቡ ሽማግሌዎች ነው። የወጣቶች ቡድን ለአካባቢው ደህንነትና ንጹህ አጠባበቅ ኃላፊነታቸውን ይወስዳሉ። ማዕከላዊ መንግስት የለም፣ ግን አስተዳደር አለ። ኤሌክትሪክ እምብዛም አይደለም። በማኮኮ ውስጥ ያሉ ብዙ ቤቶች መብራቶችና ስልኮችን ለመሙላት የፀሐይ ፓኔሎችን ይጠቀማሉ።
ንጹህ ውሃ የሚመጣው ራቅ ባሉ የህዝብ ቧንቧዎችና ከተሞሉ የፕላስቲክ ጀሪካኖች ነው። መጸዳጃ ቤቶች ብዙውን ጊዜ በሐይቁ ላይ የተንጠለጠሉ ቀላል የእንጨት መድረኮች ናቸው። በሚገርም ሁኔታ በሽታና አደጋ ቋሚ ናቸው። በማኮኮ ውስጥ ጥቂት ክሊኒኮች አሉ፣ ሆስፒታሎች ግን ሩቅ ናቸው። አብዛኛዎቹ ነዋሪዎች በባህላዊ መድኃኒቶች ላይ ጥገኛ ናቸው። የውሃ ወለድ በሽታዎች ኮሌራ፣ ተቅማጥ፣ ታይፎይድ የተለመዱ ናቸው። የንጽህና አጠባበቅ ትልቁ ፈተና ሆኖ ቀጥሏል። በጎርፍ ወይም በወረርሽኝ ጊዜ አደጋዎች እየጨመሩ ይሄዳሉ። ከቅርብ ዓመታት ወዲህ ነዋሪዎች የንጽህና አጠባበቅን ለማሻሻል ስራ ጀምረዋል። መሰረታዊ የጤና ትምህርት እየተስፋፋ ነው። ውሃን እንዴት ማጥራት እንዳለባቸው ትኩረት ሰጥተው ይሰራሉ። ማኮኮ በአከራካሪ መሬት ላይ ተቀምጧል። እንደ ኢሮፒያን አቆጣጠር በ2012 የተወሰኑት ክፍሎች የደህንነት ስጋትን በመፍጠራቸው ምክንያት በሌጎስ ግዛት መንግስት እንዲወገዱ ተደርጓል። በአንድ ሌሊት ከ3000 በላይ ሰዎች ቤት አልባም ሆነዋል። መፍረሱ ዓለም አቀፍ ቁጣን ቀስቅሷል። ይሁን እንጂ የሰብአዊ መብት ተሟጋች ቡድኖችና የከተማ እቅድ አውጪዎች የማኮኮ ነዋሪዎች ድምፅ እንዲሰሙ ጠይቋል። ይህ ቢሆንም ማኮኮ ከአብዛኛዎቹ የከተማ ፕላኖች የሌሉ በህግ ማዕቀፎች ውስጥ ያልታወቁ ናቸው። ሆኖም ህብረተሰቡ እየተደራጀ ነው። የወጣቶች መሪዎች ለህጋዊ የመሬት ይዞታ፣ ለዘላቂ ልማትና ለመሰረታዊ መብቶች ይሟገታሉ። ህጋዊ እውቅናና የመሰረተ ልማት ድጋፍ ከተሰጠ ማኮኮ ከመደበኛ ስፍራ ወደ አካታች የከተማነት ሞዴልነት መቀየር ይችላል። በመጨረሻም ማኮኮ ከተማ ምን መሆን እንዳለበት ሐሳብ ይሞግታል። የከተማ ህይወት የወደፊት እጣ ፈንታ አንድ ወጥ እንዳልሆነ ያስታውሰናል። ሁል ጊዜ ከሲሚንቶና ከብረት የተሰራ አይሆንም፣ ሊንሳፈፍ ይችላል። በበለጸጉ ከተሞች ውስጥ ግላዊነት የቅንጦት ነው። በመስታወት የተዋቡ ህንፃዎቻቸው ህይወታቸውን ይቀርጻሉ። ብዙውን ጊዜ ግንኙነት በእነዚህ ግድግዳዎች ጀርባ ይጠፋል። በማኮኮ ውስጥ ህይወት ይለያል። ቤቶች በቅርብ ተቀምጠዋል። ውይይቶች በውሃ ላይ ይሸጋገራሉ። ህብረት ማድረግ ምርጫ ሳይሆን የህይወት መስመር ነው። ሰዎች እንግዳ አይደሉም፣ የህልውና አጋሮች ናቸው። ማኮኮ የሰውን የመላመድ ጥንካሬ ያሳያል። ከተሞችን በረጃጅም ህንፃዎቻቸው ብቻ የምንለካ ከሆነ እንደ ማኮኮ ባሉ ቦታዎች የሚገኘውን የሰው አቅም ማስተዋል ያቅተናል። የዛሬው ጉዟችን ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ እና ሼር በማድረግ የቻናሉ ቤተሰብ ይሁኑ። መልካም ጊዜ።